የእውነት ከልቡ የሚወድሽ ወንድ የሚያደርጋቸው 8 ነገሮች። አንደኛ፣ ምንም እንኳን በስራ ቢጠመድ ለአንቺ የተወሰነች ደቂቃ አይነፍግሽም። ከጠዋት እስከ ማታ በጣም ብዙ ስራ ሊበዛበት ይችላል። ሽንት ቤት ሆኖ ሊደውልሽ ይችላል። ምሳ ሰዓት ሲወጣ 30 ደቂቃም ይሁን ወይ 1 ሰዓትም ይሁን የተወሰነች ደቂቃ አለ። ከዛች ውስጥ 1 ደቂቃ ሸረፍ አድርጎ ደውሎ ደህና ነሽ ወይ ምሳ በላሽ ወይንም ያለሽበትን ቼክ ያደርጋል። ውሎውን እንኳን በጣም ስራ በዝቶበት ጊዜ ሳያገኝ ቀርቶ ባይደውልልሽ ማታ እቤቱ ሲገባ እንዴት ዋልሽ ብሎ ይደውልልሻል። ምናልባት የማታም ስራ ኖሮት ቀንም ስራ በዝቶበት አንቺን የሚያወራበት ጊዜ እንኳን ካጣ ማግስቱን ደውሎ ውዴ ትላንትና እንደዚህ ሆኖብኝ ሳልደውልልሽ ቀር ስራ በዝቶብኝ ነው ብሎ ነገውን ይነግርሻል። ሁለተኛ፣ በትኩረት ያዳምጥሻል። የምታወሪው ነገር ምንም ይሁን ምንም፣ የሚረባም ይሁን የማይረባ ለሱ ብዙ ትርጉም አለው። ስልኩን አይነካካም፣ ሌላ ወሬ ጣልቃ አያስገባብሽም፣ በሐሳብ ሌላ ቦታ አይሄድም። ልቡን ሰጥቶ ያዳምጥሻል። የምታወሪያቸው ነገሮች ሁሉ ለሱ ትልቅ ነገር ነው የሚመስሉት ከልቡ የሚወድሽ ወንድ ከሆነ። ሶስተኛ፣ ጥቃቅን ትናንሽ ነገሮችን ያስታውሳል። የምትወጂውን የምግብ አይነት፣ የምትወጂውን ሙዚቃ፣ የምትወጂውን የልብስ አይነት፣ የምትወጂውን ከለር፣ እያንዳንዶቹ አንቺ የምትፈልጊያቸውን፣ አንቺ ያደረግሻቸውን፣ አንቺ ከዚህ በፊት ከሱ ጋር ሆነሽ ያደረግሻቸውን ነገሮች እያንዳንዱ በጥንቃቄ ያስታውሳል። አንቺ የሚወድሽ ያደረግሻቸው ስለሆነ እነዛን ነገሮች በስስትና በፍቅር ልክ እንዳንቺ እየሳሳላቸው ነው እነዛን የምትወጃቸውን ነገሮች የሚያስታውሳቸው። እያንዳንዱ የነገርሽውን ነገሮች በሙሉ አይረሳቸው። አንቺን እንደሚወድሽ ያክል እነዛ ነገሮች መጥፎም ይሁን ደግ ይወዳቸዋል። ከቁጥሮቹ ውስጥ ሁሉ 10 ቁጥርን በጣም ወዳለው ካልሽው እሱም 10 ቁጥርን ይወዳል። ከቀናቶቹ ውስጥ ሐሙስን ወዳለው ካልሽው ሐሙስን በተለየ መልኩ ያያል፣ እንዳንቺ ይሳሳላታል። አራተኛ፣ ህልምሽንና ዓላማሽን ያከብርልሻል። የምታደርጊውን ነገር፣ የጀመርሽውን ነገር፣ የምትፈልጊውን ነገር እንዲሳካልሽ ይፈልጋል፣ ያግዝሻል። የጀመርሽውን ነገር ከምን አደረግሽው? አቋረጥሽው ወይስ እየቀጠልሽበት? ያንን ሁልጊዜ ይከታተልሻል። እንዲሳካልሽ ይፈልጋል። ዓላማሽ እንዲሳካልሽ ይፈልጋል። እንደራሱ አድርጎ ዓላማሽን ለማሳካት ይፈልጋል። አምስተኛ፣ በእቅዶቹ ውስጥ ሁሉ ያስገባሻል፣ ያካትትሻል። አንድ ነገር ማድረግ ከፈለገ ወደፊት ይሄንን አደርጋለሁ ብሎ ካሰበ ወደፊት ይሄንን አድርገ ይልሻል። ይሄን እናሳካለን፣ እንደዚህ እናደርጋለን፣ እንደዚህ እንሆናለን ይልሻል። በህልሞቹ ውስጥ ሁሉ አንቺን ያስገባል። ብቻውን እንዳደርጋለሁ እንዲሆናለሁ አይልሽ። በእቅዶቹ ውስጥ ሁሉ ያስገባሻል፣ ይነግርሻል። እቅዱ እንኳን ሌላ ሰው የማያስገባ ቢሆን ያማክርሻል። ይሄን ላደርግ ፈልጊያለሁ፣ ለወደፊት ህይወታችን እንደዚህ ባደርገው ይጠይቅሻል። ከልቡ ስለሚወድሽ የሁለታችሁ ህይወት አድርጎ ነው የሚያስበው። ስድስተኛ፣ ለሰዎች ያስተዋውቅሻል። ለወዳጆቹ፣ ለቤተሰቦቹ፣ ለወንድሞቹ፣ ለጓደኞቹ፣ ለሚቀርቡት ሰዎች ሁሉ ያስተዋውቅሻል። ለደህንነትሽ አስጊ እስካልሆነ ድረስ ያስተዋውቅሻል እየወሰደ። ስላንቺ ማውራት አይጠግብም፣ ስላንቺ መናገር አይጠግብም። አንቺን ይዞ እነሱ ፊት መቅረብ ያኮረዋል፣ ያስደስተዋል። ሕፃን ሆነን የሆነ ነገር ሲገዛልን ያንን የተገዛልን ነገር ለጓደኞቻችን ሄደን ለማሳየት እነሱ እንዲያዩት የማናደርገው ጥረት ልክ እንደዛ ያፈቀረ ሰው በህይወት ውስጥ ስላስገባሽ አንቺ በሱ ህይወት ውስጥ የሱን ያክል ቦታ ስላለሽ አንቺን እንደራሱ አድርጎ ወስዶ ያስተዋውቅሻል። ሰባተኛ፣ ይቅርታ መጠየቅ አይከብደው። ሰዎች ነንና ሰው ፍጹም አይደለም። ሊጣላ ይችላል፣ ሊያታክር ይችላል፣ ሊጨቃጨቅ ይችላል፣ ያልሆነ ነገር ውስጥ ሊገባ ይችላል። ከልቡ የሚወድሽ ከሆነ ግን 1 ቀን አይደለም፣ 2 ቀን አይደለም፣ 3 ቀን አይደለም፣ በየጊዜው ይቅርታ ለማለት ወደ ኋላ አይደለም። የሚፈልገው በጸብ ውስጥ እንድትቆዩ፣ በንትርክ ውስጥ እንድትቆዩ፣ ባለመግባባት ውስጥ እንድትቆዩ አይደለም። አለመግባባቱን፣ ጸቡን፣ ክርክሩን ትታችሁ ፍቅር ስለሚፈልግ፣ ሰላም ስለሚፈልግ፣ ከአንቺ ጋር መደሰት ስለሚፈልግ
ይቅርታ ይጠይቅሻል። ስምንተኛውና የመጨረሻው ደህንነትሽን ሁል ጊዜ ያስቀድማል። ስትታመሚ፣ ስትጨነቂ፣ ችግር ሲያጋጥምሽ ሁልጊዜም ከጎንሽ ነው። የገጠሙሽን ችግሮች ለመፍታት ይሞክራል። የገጠሙሽ ችግሮች ትልቅም ይሁኑ ትንሽ እንደየመጠናቸው በቻለው አቅም ለመፍታት ይሞክራል። አንቺ ከችግርሽ እንድትላቀቂ፣ ከህመምሽ እንድትላቀቂ፣ ከጭንቀትሽ እንድትላቀቂ፣ ከዛ ነገር እንድትወጪ የማያደርገው ነገር። የተወደዳችሁ የስኬት ብርሃን ቤተሰቦች፣ የማይወድሽ ወንድ ሳይወድሽ ሲቀር የሚያደርጋቸውን ባህሪያት እሰራላችኋለሁ። ስራልን በሉና ኮመንት ላይ አስቀምጡልኝ። ይህ ቪዲዮ እንደሚጠቅማችሁ አልጠራጠር። ላይክ ማድረግ አትርሱ። እንደዚህ አይነት ቪዲዮዎች ሲለቀቁ እንዲደርሷችሁ የምትፈልጉ ከሆነ ደግሞ ቻናሉን ሰብስክራይብ በማድረግ ቤተሰብ ሁኑ። በሌላ ቪዲዮ እስከምንገናኝ ድረስ መልካም ጊዜ